ይህ ሰው ነቢዩን ዓለይሂ ሰላቱ ወሰላም ኡሑድ ላይ ስብራት ስለገጠማቸው ሳይጠግጉ 1000 ጦር ይዞ መዝመት ፈለገ። 1000 ፈረሰኛ። በዚህ ዝግጅት ላይ ያለ አላህ ለመልእክተኛው ኢንፎርሜሽኑን ሰጣቸው። ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ትልቅ ኃላፊነት አብደላህ ብን ኡነይስ ጠሩት። የአብደላህ ብን ኡነይስ አሉት ኻሊድ አልሁዘሊ ጦር አዘጋጅቶ ወደ እኔ ሊዘምት ነው። ታዲያ ምን ላድርግ? አላህ መልክ ሂድና እርምጃ ወሰድበት። በ1000 ፈረሰኛ የተከበበን ጀነራል መግደል ትልቅ ኃላፊነት ነው። ይወጣዋል። ታሪኩን እንከታተል። አብደላህ ብን ኡነይስ ተቀበለ። ኃላፊነት ወስዶ ተጓዘ። እንዳይታወቅበት ከመካ መዲና 400 ኪሎ ሜትር ነው ታውቃላችሁ። በእግሩ ነው የተጓዘው። ፈረስ የለም፣ መኪና የለም። እኛ ከመካ መዲና በመኪና ሄደን ይደክመን። ሌሊት ይጓዛል፣ ቀን ያርፋል። አቅጣጫው እንዳይታወቅ ከመዲና ማን እንደወጣ እንዳይታወቅ ኢንፎርሜሽኑን ለመደበቅ ተጓዘ። 10 ሌሊቶችን ጨርሶ ዑረናህ ገባ። ያኔ እንደገባ ስትራቴጂውን ወጣቶች ተመልከቱ። ሰሃባ ሲባል ስትራቴጂክ ነበሩ። ዓለምን የተረዱ የፖለቲካውን አሰላለፍ የገባቸው ነበሩ። እንደገባ ከብት የጠፋው መስሎ ግመል መጮህ ጀመረ። ሰዎች ያዙት። ምን ሆነ ነው? ግመል የጠፋኝ አፋልጉኝ። እነሱን እንዲያወራው ነብዩ የጠቆሙኝን መሪ መከታተል ፈለግኳል። ልክ አይኔ ወደ ኻሊድ አልሁዘሊ አረፈ። ነብዩ አንድ ቃል ብለውኛል አለ። ልብ በሉ። የአላህ መልእክተኛ አላቸው መዲና ላይ ኻሊድ አልሁዘሊ በምን ለየዋለው ሲላቸው አብደላህ ብን ኡነይስ አሉ ልክ ስታየው ተሃቡ ትፈራዋለህ አሉ። ያስደነግጣል፣ ግርማ ሞገስ አለ። ከውስጥህ ቁጥር ሲል ይሰማል ሰውነት አሉ። የአላህ መልእክተኛ እኔ እኮ ጀግና ነኝ ወንድ አልፈራም አላቸው። ግድ የለህም ይህን ስሜት ታገኘዋለህ። ለሱ ጀግና ስለሆነ ስሜቱ ግልጽ ምልክት ሆነለት። ከፈራ ፈርቶ ማያቅሰው ልክ አለ አይኑ ላይ ሲያርፍ ውስጤ ሲርድ ተሰማኛል። ሰደቀ ነብዩ ሰለላሁ ዐለይሂ ወሰለም። አወኩት ገጣሚ ነው ብለውኛል። እሱም ግጥም ይችላል። ጠጋለው ማነህ አንተ አለው። እኔማ ወደ መሐመድ ልዘምት ነው ሲባል ሰምቻለሁ፣ አብሬ ልሰለፍ ነው የመጣው አለው። ከጎኑ አየው። ከዛም ግጥም ወረወርኩበት አለ። ግጥም እንደሚወድ ያውቃል። ደካማ ጎኑን ፈልጎ ወረወረበት። ግጥም ትችላለህ? አዎ። መግጠም ነው ወይስ የተገጠመን ማንበብ ነው የምችለው? ሁለቱንም አልኩት። እስኪ ቀጥል አለኝ። አንድ ስሰጠው አንድ ሲሰጠኝ ወደደኛል።